አሁን ራሴ የጻፍኳትን አንዲት አጭር ልቦለድ አቀርብላችኋለሁ። የድርሰቱም ርዕስ የዝምታው ማዕበል ይሰኛል። በጨለማ ክፍል ውስጥ ቁጭ ብላ አንዳች ነገር የምታሰላስል ሴት በመስኮቷ በኩል የገባው የጨረቃ ብርሃን ውብ ፊቷ ላይ እያንጸባረቀ በጨለማ የተከበበች ጨረቃ ራሷን አስመስሏታል። ግን ምን ይሆን የምታስበው? ውብና ቀይ ፊቷን ቋጠር ፈታ እያደረገች ታስላስላለች። ከአፏ አንድ ቃል ወጣ። ለምን አለች፣ ልክ አጠገቧ አንድ ሰው ያለ ያህል። ክፍል 1 ሰዎች በፔርሲዮን አደባባይ ወዲና ወዲያ ይተራመሳሉ። ያው አደባባይ እንደመሆኑ ብዙ ሰዎች አሉ። ይህ አደባባይ በ4 ትይዩ በሆኑ ፎቆች የተከበበ ሲሆን ሁልጊዜ ግንቦት 4 ቀን ላይ አንድ ሰው በስናይፐር ተገሎ የሚሞትበት ስፍራ ነው እና እስካሁን ገዳዩ ታይዞም ታይቶም አይታወቅም። ግንቦት 4 ቀን ሮዛ የተባለች ሴት ከሱፐር ማርኬት ሸምታ ስትወጣ ሆዷ ውስጥ ካለው ከ8 ወር ልጇ ጋር ተገደለች። የፖሊስ መኪናዎች ያንን አካባቢ ከበቡት። ሆኖም አንዳች ፍንጭ ሊያገኙ አልቻሉም። ታዲያ ይህ ሰው ማን ነው? ክፍል 2 ያቺ በጨለማ ክፍል ውስጥ የነበረችው ሴት የመርማሪ ፖሊሶች አለቃ ነበረች። ነገሮችን ጨለማ ውስጥ ስታሰላስል የተለያዩ ምርጥ ስልቶች ይመጡላታል። እስካሁን አደገኛና ሊያዙ የማይችሉ ወንጀለኞችን በጥቃቅን ፍንጮች ልክ እንደ ውሻ ነፍልፋ ከሕግ ፊት ስታቀርባቸው ኖራለች። ግን ይህን ሰው መያዝ አዳጋች ሆኖባታል።